السلام عليكم ورحمة الله وبركاته በቤልጅየም የሉቅማን ኢትዮጵያውያን ሙስሊሞች ማህበር እየተዘጋጀ የሚቀርብላችሁ የረመዳን 3 ዝግጅታችን ነው። በፕሮግራማችን የቁርአን መልእክቶችን ባጭሩ ለማስታወስ እንሞክራለን። ለጥቂት ደቂቃዎችም ከኛ ጋር ቆይታ እንድታደርጉ እንጋብዛችኋለን። ሙስሊሞች የሚያምኑበትና የመፈጠራቸው ዓላማ የሆነው መንገድ እውን ለማድረግ የነፍስ፣ የጉልበት፣ የሀብት፣ የጊዜ መስዋዕት ማድረግ ይጠበቅባቸዋል። ለዛሬ በመረጥናቸውና በቀጣይ በመናቀርባቸው የቁርአን አንቀጾች ፈጣሪያችን አላህ Subhanahu Wa Ta'ala በገንዘባችን መስዋዕት እንድናደርግ ያበረታታናል። በአላህ Subhanahu Wa Ta'ala መንገድ የምናወጣት አንዲት ሳንቲም ዓለማዊ ትርፍን ሳንፈልግ ካወጣናት እጅግ ታላቅ ትርፍ ይዛ እንደምትመጣ ይነግረናል። ይህ በአላህ መንገድ የምናወጣው እኛ ተቀባዮች ብንሆን የምንደሰትበት መሆን አለበት እንጂ ልንሰጥ የማንፈልገው መሆን የለበትም። ረመዳን የቁርአንና የጾም ወር ከመሆን በተጨማሪ የእዝነትና የችሮታ ወርም ነው። ይህ ወር እኛ ሙስሊሞች ለድሆች፣ ለየቲሞች፣ ለደካሞችና በጥቅሉ ለተቸገሩ ወገኖቻችን ልዩ ትኩረት የምንሰጥበት ወር ነው። እኛ ካለንበት ሁኔታ በከፋ ሁኔታ የሚኖሩና የኛን ድጋፍ የሚከጅሉ ወገኖቻችን በቁጥር የሚገለጽ አይደለም። ለነዚህ ወገኖቻችን ከጎናችሁ ነን የምንልበት ከረመዳን የተሻለ ወቅት የለም። ጾመኞችን በማስፈጠር የቲም ልጆችን በትምህርት ወጪ በማገዝ አዛውንቶችን በመደገፍና ተመሳሳይ አይነት መልካም ስራዎች ላይ የሚረባረቡ ወንድምና እህቶቻችንን ዛሬውኑ እንቀላቀላቸው። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም ማዛኝ በሆነው አላህ Subhanahu Wa Ta'ala በሱረቱል በቀራ ቁጥር 254 ላይ እንዲህ ይለናል። يا أيها الذين آمنوا أنفقوا مما رزقناكم من قبل أن يأتي يوم لا بيع فيه ولا خلة ولا شفاعة والكافرون هم الظالمون እናንተ ያመናችሁ ሆይ በእርሱ ውስጥ ሽያጭ፣ መበጀት፣ ወዳጅነትም ምልጃም የሌለበት ቀን ከመምጣቱ በፊት ከሰጠናችሁ ነገር ለግሱ። ከሃዲዎችም በዳዮች እነርሱ ናቸው። በሱረቱል በቀራ ከቁጥር 261 እስከ 266 ላይም አላህ Subhanahu Wa Ta'ala እንዲህ ይለናል። مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة والله يضاعف لمن يشاء والله واسع عليم الذين ينفقون أموالهم في سبيل الله ثم لا يتبعون ما أنفقوا منا ولا أذى لهم أجرهم عند ربهم ولا خوف عليهم ولا هم يحزنون قول معروف ومغفرة خير من صدقة يتبعها أذى والله غني حليم የእነዚያ ገንዘቦቻቸውን በአላህ መንገድ የሚለግሱ ሰዎች ልግስና ምሳሌ በየዘለላው 200 ቅንጣት ያለባቸውን 7 ዘለላዎች እንዳበቀለች አንዲት ቅንጣት ብጤ ነው። አላህም ለሚሻው ሰው ከዚህ በላይ ያነባብራል። አላህም ችሮታው ሰፊ አዋቂ ነው። እነዚያ ገንዘቦቻቸውን በአላህ መንገድ የሚለግሱ ከዚያም የተሰጡትን ነገር መመጻደቅንና ማስከፋትን የማያስከትሉ ለእነርሱ በጌታቸው ዘንድ ምንዳ አላቸው። በእነርሱም ላይ ፍርሃት የለባቸውም፣ እነርሱም አያዝኑም። መልካም ንግግርና ምህረት ማድረግ ማስከፋት ከሚከተላት ምጽዋት በላጭ ነው። አላህም ተብቃቂ ታጋሽ ነው። يا أيها الذين آمنوا لا تبطلوا صدقاتكم بالمن والأذى كالذي ينفق ماله رئاء الناس ولا يؤمن
يؤمن بالله واليوم الآخر فمثله كمثل صفوان عليه تراب فأصابه وابل فتركه صلدا لا يقدرون على شيء مما كسبوا والله لا يهدي القوم الكافرين እናንተ ያመናችሁ ሆይ እንደዚያ ገንዘቡን ለሰዎች ማሳየት ሲል እንደሚሰጠውና በአላህና በመጨረሻውም ቀን እንደማያምነው ሰው ምጽዋቶቻችሁን በመመጻደቅና በማስከፋት አታበላሹ። ምሳሌውም በላዩ አፈር እንዳለበት ለንጣ ድንጋይ ኃይለኛም ዝናብ እንዳገኘውና ምልጥ አድርጎ እንደተወው ብጤ ነው። ከሰሩት ነገር በምንም ላይ ሊጠቀሙ አይችሉም። አላህም ከሃዲያንን ህዝቦች አይመራም። ومثل الذين ينفقون أموالهم ابتغاء مرضات الله وتثبيتا من أنفسهم كمثل جنة بربوة أصابها وابل فآتت أكلها ضعفين فإن لم يصبها وابل فطل والله بما تعملون بصير የነዚያም ያላህን ውዴታ በመፈለግና ከነፍሶቻቸው እምነትን ለማረጋገጥ ገንዘቦቻቸውን የሚለግሱ ሰዎች ምሳሌ በተስተካከለች ከፍተኛ ስፍራ ላይ እንዳለች አትክልት ብዙም ዝናብ እንደነካት ፍሬዋንም እጥፍ ሆኖ እንደሰጠች ዝናብም ባይነካት ካፊያ እንደሚበቃት ብጤ ነው። አላህም የምትሰሩትን ሁሉ ተመልካች ነው። በሱረቱል በቀራ ከቁጥር 267 እስከ 268 ጌታችን አላህ Subhanahu Wa Ta'ala እንዲህ ይለናል። يا أيها الذين آمنوا أنفقوا من طيبات ما كسبتم ومما أخرجنا لكم من الأرض ولا تيمموا الخبيث منه تنفقون ولستم بآخذيه إلا أن تغمضوا فيه واعلموا أن الله غني حميد الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا والله واسع عليم እናንተ ያመናችሁ ሆይ ከፈራችሁትና ከዚያም ከምድር ካወጣንላችሁ ከመልካሙ ለግሱ፣ መጥፎውንም ለመስጠት አታስቡ። በእርሱ ዓይኖቻችሁን ጨፍናችሁ እንጂ የማትወስዱትን ስትሆኑ ከእርሱ ከመጥፎው ትሰጣላችሁን? አላህ ተብቃቂ ምስጉን መሆኑን ወቁ። ሰይጣን እንዳትለግሱ ድህነትን ያስፈራራችኋል። አላህም ከእርሱ የሆነን ምህረትና ችሮታን ይቀጥራችኋል። አላህም ችሮታው ሰፊ አዋቂ ነው። ጌታችን ሆይ በመርሳታችን ሰበብ ወይም በስህተት ለምንፈጽመው ጥፋት አትቅጣን። ጌታችን ሆይ ከባድ ሸክምንም ከኛ በፊት በነበሩ ህዝቦች ላይ እንደጫንክ በእኛም ላይ አትጫንብን። ጌታችን ሆይ የማንችለውን አታሸክመን፣ ይቅር በለን፣ ምህረትንም ለግሰን፣ እዘንልንም። አንተ ረዳታችን ደጋፊያችን ነህና በከሃዲያን ህዝቦች ላይም ድልን አጎናጽፈን።